ቸርነት በዝቶ ምሕረት ቢያሰጠኝ እጆቼን ዘርግቼ እማጸናለሁ። ለመሆኑ ለምን እንደምንጾም አስበው ያውቃሉ? ጾም ምግብ ከመተው ያለፈ ምን ምስጢር አለው? ከ500 ዓመታት በፊት ታላቁ ንጉሥ ሕርቃል ስለገባው ቃል ኪዳንና እኛ ዛሬ ስለምንጾመው 55 ቀናትስ ምን የሚያገናኝ ነገር አለ? አብይ ጾም የጾሞች ሁሉ ራስ፣ የነፍስ መድኃኒት እና የክርስቲያኖች ታላቅ የድል ጦር። ብዙዎቻችን ጾምን እንጀምራለን፣ ነገር ግን በውስጡ ስላሉት 8 ሰማያዊ ደረጃዎች፣ ስለ ድውያኑ ፈውስ እና ጌታችን በገዳመ ቆሮንቶስ ስላደረገው ተጋድሎ በጥልቀት ምን ያክል እናውቃለን? ዛሬ በዚህ ቪዲዮ በቤተ ክርስቲያናችን ትውፊት ውስጥ የተሰወሩትን የአብይ ጾም ድንቅ ምስጢራትና ለምን 55 ቀናት እንደሆነ የምንረዳበትን ልዩ ትምህርት ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። ሰላም እግዚአብሔር አይለያችሁ። ኃይል ሲገለጽ በሰማይ ኃይል ሲገለጽ በሰማይ። አብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ 40 ቀን የጾመው እኛ እንድንጾማቸው በቤተ ክርስቲያናችን ከታዘዝናቸው 7ቱ የአዋጃት አጽዋማት አንዱ ነው። አብይ ጾም 8 ሳምንታት ማለትም 55 ቀናት ሲኖሩት በውስጡ 8 ቅዳሜዎች፣ 7 እሁዶች ይገኛሉ። ይኸውም 15 ቀን ማለት ነው። እነዚህ ቀናት ከጥሉላት እንጂ ከእህል ውሃ ስለማይጦም የጦሙ ወራት 40 ቀን ብቻ ይሆናሉ። ይህ ጾም በተለያዩ ስያሜዎች ይጠራል። ከነዚህ መካከል የመጀመሪያው አብይ ጾም ሲሆን አብይ ማለት ታላቅ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው በመሆኑና የሌሎች አጽዋማት በዕለታት ብዛቱም ሆነ በክብሩም ስለሚበልጥ ታላቅ ወይም አብይ ተባለ። ሁለተኛው ጾመ ኢየሱስ የሰው ልጅን ከዲያብሎስ ቁራኝነት ነፃ ለማውጣት ጌታችን ምሳሌ ሆኖ የጾመው በመሆኑ ጾመ ኢየሱስ ተብሎ ተሰይሟል። ሶስተኛው ጾመ ሁዳዴ። ሁዳዴ ማለት ሰፊ የእርሻ መሬት ማለት ነው። ከዚያም ሰፊ ማሳ ብዙ ሰብል እንደሚታፈስ ሁሉ በዚህ ሰፊ በሆነ የጾም ወቅት ብዙ በረከት እናገኛለንና ሁዳዴ ተብሎ ተሰይሟል። አራተኛ ጾመ አርባም ይባላል። ፈጣሪ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በምድር በነበረ ጊዜ እጸድቃኤል ጻድቅ እከብራኤል ክቡር ሆኖ ሳለ ምሳሌ ሊሆነንና በጾሙ ጾምን ሊቀድስ 40 ቀንና 40 ሌሊት ጾሞታልና ጾመ አርባም ተብሏል። ድምፅ ሲሰማ ከራማ ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊትህ? ማን ይቆም ይሆን? ማን ይቆም ይሆን ከፊትህ? ማን ይቆም? ይህን ጾም ጌታችን ጾሞታል ከተባለና እኛም የምንጾመው እርሱ ስለ ጾመው ነው ካልን ጌታችን የጾመው 40 ቀን ሆኖ ሳለ ለምን እኛ ይህንን ጾም 55 ቀናት እንጾማለን የሚለው ጥያቄ አብዛኛው ጊዜ ይነሳል። ሚስጥሩ እንዲህ ነው። ሊቃውንተ ቤተ ክርስቲያን ይህንን የአብይ ጾም በቀናት ቁጥር 55 አድርገው ሲወስኑ ያለ አንዳች ምክንያት ሳይሆን በሚስጥር ነው። ይኸውም እንዴት ነው ቢሉ
ጾሙ 55 ቀን የሆነበት የመጀመሪያው ምክንያት በእነዚህ በሚጾሙት በ55 ቀናት መካከል 8 ቅዳሜና 7 እሁዶች በአጠቃላይ 15 ሰንበታት አሉና እነዚህ ሰንበታት ደግሞ ስለማይጾሙ እነርሱም ጌታችን ከጾማቸው ከ40 ቀናት ጋር በመደመር 55 ቀናት እንድንጾም አድርገዋልና በዚህም ስሌት በተዘዋዋሪ ከሰኞ እስከ አርብ ያሉት በጠዋት ከመብላት ተከልክለን በጾም የምንቆይባቸው ዕለታት 40 ቀናት ናቸው ማለት ነው። ሁለተኛው ምክንያት ደግሞ ሌላኛውና የአብይ ጾም 55 ቀን የምንጾምበት በጾሙ የመጀመሪያና የመጨረሻው ሳምንት በመቆጠሩ ነው። እነዚህ 2 ሳምንታት የመጀመሪያው ሳምንት ጾመ ዕርቃን ሲሆን የመጨረሻው ሳምንት ደግሞ ሰሞነ ሕማማት ይባላል። ዕርቃን የአንድ ንጉሥ ስም ነው። ይህ ታላቅ ንጉሥ በመስቀል ጦርነት ጊዜ ለክርስቲያኖች ተዋግቶ የጌታችንን መስቀል ከአሕዛብ እጅ ስላስመለሰ ለዚህ ውለታው መታሰቢያ ይሆን ዘንድ ከዘወረደ እስከ ቅድስት ያለውን የጾም ክፍል በእርሱ ስም ተሰይሞ እንዲጾም ሊቃውንቱ ደንግገዋል። በተመሳሳይ በአብይ ጾም ከሆሳዕና በኋላ ያለው የመጨረሻውን ሳምንት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ መከራ መስቀል የምናስብበት ጊዜ ነውና ሰሞነ ሕማማት ተብሎ እንዲታወስና እንዲጾም አድርገዋል። በእነዚህ ከፊትና በኋላ በገቡት 2 ሳምንታት አማካኝነት የጾሙ ቀናት ቁጥር ከፍ ብሏል ማለት ነው። ልክ እንደ ላይኛው ሁሉ እነዚህም 2 ሳምንታት ብናነሳቸው የምንጾመው 40 ቀናት ይሆናል ማለት ነው። በአጠቃላይ የአብይ ጾም 55 ቀን አድርገን የምንጾመው ከላይ ባየናቸው በሁለቱ ምክንያቶች ነው ማለት ነው። ተበስቶ ምሕረት ቢያሰጠኝ እጆቼን ዘርግቼ እማጸናለሁኝ ደም የፈሰሰው ለኔ ስለሆነ። ኢትዮጵያዊው ሊቅ ቅዱስ ያሬድ ስሙ ጎልቶ ከሚነሳባቸው ጉዳዮች አንዱ በአብይ ጾም ውስጥ ለሚገኙ ሳምንታት የየራሳቸው መጠሪያ በመስጠቱ ነው። ቅዱስ ያሬድ ለሳምንታቱ ስያሜዎችን ሲሰጥ ጌታችን የሰራቸውን የቸርነት ሥራዎች፣ ያስተማራቸውን ትምህርቶች መሠረት አድርጎ ነው ስያሜ የሰጣቸው። አብይ ጾም በውስጡ 8 ሳምንታት አሉት። እያንዳንዱ ሳምንት የራሱ የሆነ ትምህርትና ምስጢር አለው። የመጀመሪያው ሳምንት ዘወረደ ሲሆን የጌታችንና የአምላካችን የልዑለ ባሕርይ ቅዱስ እግዚአብሔር ወደ ምድር መውረድና በሥጋ ብእሲ መገለጽ የሚነገርበት የሚታሰብበት ሳምንት ነው። በዚህ ሳምንት የሚዘመሩ መዝሙራት፣ የሚሰበኩ ምስባክ፣ የሚነበቡት ምንባባት እንዲሁም የሚተረጎሙት ወንጌል ይህንኑ ሁኔታ የሚያስረዱ ናቸው። ሁለተኛው ሳምንት ቅድስት ሲሆን ይህ ሳምንት የሰንበትን ቅድስና የምንማርበት ነው። ሦስተኛው ምኵራብ ነው። ምኵራብ ጌታ በቤተ መቅደስ ያስተማረውን ትምህርት እናስባለን። አራተኛው መጻጉዕ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ድውያነ ሥጋም በታምራት ድውያነ ነፍስን በትምህርት የማዳኑን ጉዳይ ጎልቶ ከሚነገርባቸው ጊዜያት አንዱ ይህ መጻጉዕ የተሰኘው ሳምንት ነው። ጌታ ድውያንን መፈወሱን በማሰብ እኛም ከነፍስ ደዌ እንድንፈወስ በጾም በጸሎት የምንተጋበት ሳምንት ነው። አምስተኛው ሳምንት ደብረ ዘይት ነው። በደብረ ዘይት ላይ የዓለም ፍጻሜ ምን እንደሚመስል ጌታችንና መድኃኒታችን ኢየሱስ ክርስቶስ አስተምሯል። ስለ ዳግመ ምጽአት፣ ስለ ጌታ መመለስ የምናስብበት የጾሙ እኩሌታ ነው። ስድስተኛው ሳምንት ገብርኄር ነው። ገብርኄር ከስሙ ትርጓሜ እንደምንረዳው የታመነ አገልጋይ ማለት ነው። ይህም ስለ አገልግሎት የምንማርበት በቤተ ክርስቲያናችንም ጎልቶ የሚወሳበት ሳምንት ነው።
7ኛው ሳምንት ኒቆዲሞስ ነው። ኒቆዲሞስ ከፈሪሳውያን ወገን የሆነና የአይሁድ አለቃ የነበረ ሰው ነው። ስለዚህም ሰው በስፋት የሚነገርበትና ስለ ዳግመ ልደት፣ ስለ ጥምቀት በስፋት የምንማርበት ቤተ ክርስቲያናችን በስፋት የምታወሳበት ሳምንት ነው። 8ኛው ሳምንት ሆሳዕና ነው። የጌታን ወደ ኢየሩሳሌም በታላቅ ክብር መግባት የምናስብበት ሳምንት ነው። ኢየሱስ ታረደ፣ ኢየሱስ ታረደ፣ ደም ከፈለና አዳምን ታደገ፣ አዳምን ታደገ። የቃሉ ትርጉም ጾም ማለት ተወ፣ ታቀበ፣ ታረመ ካለው የግዕዝ ግስ የተገኘ ቃል ሲሆን የቃሉ ፍችም መተው፣ መከልከል፣ መጠበቅ ማለት ነው። ምስጢራዊ ትርጉሙ ሰውነትን ከመብልና ከመጠጥ ከሌላም ክፉ ነገር ሁሉ መጠበቅ፣ መግዛት፣ መቆጣጠር፣ በንስሐ ታጥቦ በጸሎት ወደ እግዚአብሔር መቅረብና እሱንም ደጅ መጥናት፣ ማረኝ ይቅር በለኝ በማለት ቅድመ እግዚአብሔር በመንበርከክ ምሕረትን ከአምላክ ለመቀበል መዘጋጀት ነው። ጾም በታወቀ ዕለት በታወቀው ሰዓት ሰው ከምግብ የሚከለከልበት መከልከል ነው። ከትርጉሙ እንደተረዳነው ከእህል ከውሃ ከመከልከሉ ጋር ከክፉ ነገር ከኃጢአት መራቅ ስለሆነ ጾማችን ከክፉ ነገር በመራቅ በቅን ልቦና በንጹሕ ልብ መሆን አለበት። እንዲሁም ነቢዩ ኢሳይያስ በምትጾምበት ጊዜ እንጀራን ለተራበ ብትቆርስ ብርሃን እንደ ንጋት ይበራል፣ የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆ ይልሃል ባለው መሰረት በጾም ጊዜ የጠዋት ቁርሳችን ለድሆች ከሰጠን ሰማያዊ ዋጋ እናገኛለን። ስለዚህ ጾማችን ከምጽዋት ጋር መሆን አለበት። ጾም፣ ጸሎት፣ ምጽዋት አይለያዩምና እነዚህን ገንዘብ እናድርግ። በረከተ ሥጋ በረከተ ነፍስ እንድናገኝ ጾማችን በቅንነትና በንጹሕ ልብ ይሁን። ጾማችን ከምጽዋት ጋር ይሁን። ቅዱስ ያሬድን በመዝሙሩ እንዳስተማርን ጾም ከጸሎትና ከምጽዋት ጋር ሊሆን ይገባል። እኛም ጾማችን ሊሆን የሚገባው እንዲህ ነው። የአፍ ጾም፣ የልቦና ጾም፣ የትጋት ጾም ሊሆን ይገባል። የአፍ ጾም ስንል ከሐሜት ከውሸትና ከክፉ ንግግር መከልከል ነው። የልቦና ጾም ከቂም ከበቀልና ከክፉ ሐሳብ መራቅ ነው። የትጋት ጾም በዚህ ወቅት ስግደት፣ ቃለ እግዚአብሔር መስማትና ንስሐ መግባት ዋነኞቹ ተግባራት ናቸው። ያለ ንስሐ ያለ ጸሎት የሚደረግ ጾም እንደ ተራ ረሃብ ይቆጠራልና። ቸርነት በዝቶ ምሕረት ቢያሰጠኝ እጆቼን ዘርግቼ። ውድ ክርስቲያኖች ዐቢይ ጾም ከምግብና ከውሃ መከልከል ባለፈ ልባችንን ለእግዚአብሔር የምናስገዛበት በንስሐ የምንታደስበትና በምጽዋት የምንከብርበት ታላቅ የጸጋ ወቅት ነው። ቅዱስ ያሬድ እንዳስተማረን ጾማችን ከጸሎትና ከምጽዋት ጋር ሲሆን ብቻ ነው ፍሬያማ የሚሆነው። ቸርነት በዝቶ ይህ የ55 ቀናት የሱባኤ ጉዞ የሰላም የፍቅርና የበረከት እንዲሆንላችሁ ከልብ እመኛለሁ። ይህ መንፈሳዊ ትምህርት ለሌሎች እንዲዳረስ ቪዲዮን ላይክ እና ሼር በማድረግ ወንድማዊ ግዴታችሁን ትወጡ ዘንድ በእግዚአብሔር ስም እጠይቃችኋለሁ። እንዲሁም ለቻናላችን አዲስ ከሆናችሁ እንዲህ ያሉ ጠቃሚ መንፈሳዊ ትምህርቶች እንዲደርሷችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ወስብሐት ለእግዚአብሔር። ሲገለጽ በሰማይ